እንኳን ወደ ባይብል ሻምፒዮንስ የመጽሐፍ ቅዱስ ዕውቀት ውድድር በደህና መጣችሁ። ባይብል ሻምፒዮንስ እምነት በእውቀት ይበልጣል በሚል መርህ በዩቲዩብ @ባይብል ሻምፒዮንስ ላይ የሚተላለፍ ለሁሉም ክርስቲያን መጽሐፍ ቅዱስን የማንበብ ልምድ እንዲኖረንና አጥንቶ ለሚወዳደር ወይም ደግሞ አጥንቶ መወዳደር ለሚፈልግ ተወዳዳሪ ሽልማት ያዘጋጃል። አሁን ከዙር 2 ወደ ዙር 3 እና ወደ መጨረሻው ዙር ያለፉ ተወዳዳሪዎችን ስም እጠራለሁ። እናንተ በተለመደው ሞቅ ባለ ሞራላችሁ ትጋብዙልኛላችሁ። ባካችሁ ቤተሰቦች ያቤጽ እና መክሊት ሙሉ ጥያቄ በመመለስ የተጠየቁትን አሁን የምጠራቸው ተወዳዳሪዎች እንዳለ የተጠየቁትን ሙሉ ጥያቄ የጠየቁ ናቸው፣ የመለሱ ናቸው። ቤካምና አናቶሊ፣ ፊሮሚ አብይና ሐሴት አላዛር ወደ ዙር 3 ያለፉ ተወዳዳሪዎቻችን ናቸው። እጅግ አድርገን እናመሰግናለን። የጌታቸው ቤተሰቦች አንድ ውጤት አንድ ጥያቄ ብቻ ስተው ነው ወደዚህ ዙር ያላለፉት። ስለዚህ ተወዳዳሪዎች ቦታቸውን ይዘውልኛል። ወደዚህ በክብር ስለጋበዛችሁልን እጅግ አድርገን እናመሰግናለን። ተወዳዳሪዎች ቦታቸውን ይዘውልናል። እንደምትመለከቱት ዳኞችም ቦታቸውን ይዘዋል። ለማስተዋወቅ አንደኛ ዳኛችን ሁላችሁም የምታውቋት ቲክቶከር እና አክትረስ ፌበን ገዛይ፣ ሁለተኛ ዳኛችን የባይብል ሻምፒዮንስ መስራች እሌኒ ታደሰ ናቸው። በቦታቸው ላይ ነው የሚገኙልን። ስለዚህ አሁን ወደ ዙሩ ነው የምንሄደው። ውድድሩ በዙር 2 አሸናፊዎች መካከል የሚደረግ ሲሆን ጥያቄዎቹ የተሰጣቸውን የመጽሐፍ ቅዱስ ክፍል ሙሉ ጥቅስ መናገር ነው። ግልጽ ነው አይደል? ተወዳዳሪዎች ጥያቄው ከተነበበላቸው በኋላ በ30 ሰከንድ ውስጥ መልሱን ይመልሳሉ ወይም መመለስ አለባቸው ማለት ነው። ይሄም ግልጽ ነው አይደለ? እሺ። ስለዚህ አሁን በቀጥታ ወደ ዙር 3 ያቤጽና መክሊት አንደኛ ጴጥሮስ ምዕራፍ 3 ቁጥር 12 እስከ 13 የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮቹም ለጸሎታቸው ተከፍተዋል። የጌታ ፊት ግን ክፉ ነገር በሚያደርጉ ላይ ነው። በጎ ነገር ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? በትክክል ተመልሷል። ቤካምና አናቶሊ፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 10 እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን እግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል። ወዳጆች ሆይ ነፍስን ከሚዋጋ የሥጋ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ ለምናችኋለሁ። በትክክል ተመልሷል። ፊሮሚና ሐሴት፣ ምሳሌ 4 ቁጥር 20 እስከ 23 ልጄ ሆይ የአባትን ተግሣጽ ያቤጽና መክሊት፣ አንደኛ ነገሥት ምዕራፍ 3 ቁጥር 13 እስከ 14 1
አንደኛ ነገሥት ምዕራፍ 3 ከቁጥር 13 እስከ 14። ደግሞም ከነገስታት ማንም የሚመስልህ እንዳይኖር ያልጠየከኝን ባለጠግነትና ክብር ሰጥቼሃለሁ። አባትህ ዳዊት እንደሄደ ሥርዓቴና ትእዛዜን ትጠብቅ ዘንድ በመንገዴ የሄድህ እንደሆነ ዕድሜህን አረዝመዋለሁ። እሺ፣ በትክክል ተመልሷል። ቤካምና ናቶሊ አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 እስከ 13። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን በክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። በትክክል ተመልሷል። ፊሮሚና ሐሴት አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 እስከ 9። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 እስከ 9። ያቤጽና መክሊት ምሳሌ 14 ቁጥር 22 እስከ 23። ምሳሌ 14 ቁጥር 22 እስከ 23። ዳግም እናንተ ሳታዩት ትወዱታላችሁ፣ አሁንም ባታዩት ትወዱታል። አሁንም ባታዩት እናንተ ልጆች ሆይ እናንተ ሰዓታችሁ አልቋል፣ አልተመለሰም። ቤካምና ናቶሊ አንደኛ ጴጥሮስ ምዕራፍ 5 ቁጥር 10። በክርስቶስ ኢየሱስ ጸጋ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። በትክክል ተመልሰ። ፊሮሚና ሐሴት እሺ ምሳሌ 4 ቁጥር 1 እስከ 3። ልጄ ሆይ አባትህን ተግሣጽ ስማ፣ ቃሌንም አድምጥ።
እንዴት ነበር ዙር 3? አያንሳቸውም ትላላችሁ? ይሞራል ለእነኚህ ተወዳዳሪዎች። የዛሬው ቤተሰብ በጣም ከባድ ቤተሰብ ነበረ። እንግዲህ በተመለከታችሁት መልኩ ተጠናቋል። አሁን አሸናፊዎችን እንለይበታለን ማለት ነው። ስለዚህ ዝግጁ ናችሁ? ዝግጁ ናችሁ? የዙር 3 እና የዛሬው የባይብል ሻምፒዮንስ ከ10 ዓመት እስከ 14 ዓመት የነበረው የባይብል ሻምፒዮንስ የወንድምና እህት ወይም የቤተሰብ ውድድር ከተጠየቁት 9 ጥያቄ 9ኙንም በመመለስ የሰለሞን ቤተሰቦች አሸናፊ ሆነዋል። ቤካምና ናቶሊ ባካችሁ ሞቅ አድርጉላቸው። 9ኙንም የተጠየቁትን ጥያቄ በመመለስ የዚህ ዙር ተሸላሚ ሆነዋል። የዚህ ዙር ሁለተኛ ደረጃን ይዘው የወጡት ደግሞ የማርቆስ ቤተሰቦች ከተጠየቁት 9 ጥያቄ 8ቱን በመመለስ ያቤጽና መክሊት ሁለተኛ ደረጃን ይዘው ወጥተዋል። ሶስተኛ ደረጃን ይዘው የወጡት ደግሞ ፊሮሚና ሐሴት ከ9 ጥያቄዎች 6ቱን በመመለስ ነው። እባካችሁ ሞቅ አድርጉላቸው እባካችሁ። አረ ያንሳቸዋል። እጅግ አድርገን እናመሰግናለን። ተወዳዳሪዎችን ወደዚህ በክብር እንደጋበዛችሁ በክብር ሸኙልኝ እባካችሁ። ቸብ 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 ቸብ። ከረፍት በኋላ ስለሆነ የምንመለሰው ዳኞችንም እንደዚሁ በክብር ሸኙልኝ እባካችሁ። ቸብ 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 ቸብ። እጅግ አድርገን እናመሰግናለን። ባይብል ሻምፒዮንስ በጣም የሚገርም ቆይታ ነበር የነበረን። ሁሉም ቤተሰብ ወደ ባይብል ሻምፒዮንስ የመጽሐፍ ቅዱስ ውድድር ልጆቹን ማምጣት አለበት። ውድ ተመልካቾቻችን እናንተም ልጆቻችሁን በቀጣዩ ዙር እንዲሳተፉና እንዲወዳደሩ ከፈለጋችሁ ስክሪኑ ላይ በምታዩት የስልክ ቁጥር በቀጥታ በመደወል አለም በቴሌግራም መልእክት መላክ ትችላላችሁ።